ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁላችሁም ሰላም አልሐምዱሊላህ። ከወደ እኔ መኖር ደጉ ዛሬ ነው ያደረሰን ጌታ አልሐምዱሊላህ። ደግዬ ናችሁ? ሁላችሁም ሰላም ብያለሁ። እስኪ ስለ ሸበካ የምታውቁት ነገር ካለ ኡቅሱም ቢላሂ አልዓዚም ያኔ መሳቅ ልማድ ሆኖብኝ እንጂ ውስጤ ግን ተናድዷል። መሳቅ ልማድ ሆኖብኛል። በቃ ዝም ብሎ ሳቅ ሳቅ ይለኛል። ግን እንደው ምንድነው የሚባለው ጭንቅላቴ ላይ ወጥቷል። ስኳር በሽታ እንዳይዘኝ ነው የምፈራው። ንዴቱ ማለት ነው። በጣም ከባድ ነው። አራት ወር ሙሉ ያለ አንድ ማጨናነቅ የሰራ ሸበካ ሞኒ ካረገኝ በኋላ ምን ነካው ትላላችሁ? ምንድነው መፍትሄውስ? ምን ትመክሩኛላችሁ? እስኪ የምታውቁት ነገር ካለ በዚህ መልኩ እንግዲህ በየ15 በሁለቱም ጀዋል ነው የምሞላው። ደግሞ ከሚገርማችሁ አሁን በሞባይሉ 70 በሊባራ 70 በየ15 ቀን አሁን ከትናንት ወዲያ ነው የሞላሁት። ዛሬ ሁለተኛ ቀኑ ነው። ይኸው እንዳያችሁት ነው አስወጣኝ። አልሰራ ለማለት ነው ላይ እስኪ የተሻለ የምትጠቀሙት ነገር ካለ የሆነ ነገር በሉ። አሊያን እንግዲህ በቃ ሊያስወጣኝ ነው ማለት ነው። ጨክነው ከዩቲዩቡ ሊያባርረኝ አስቡ። አላውቅም። ሁለት አማራጭ መውሰድ አለብኝ። እስቲ በኮመንታችሁ ብቻ አሳውቁኝ። አንድ መተው ወይ አማራጭ መፈለግ። እኔ እንደዚህ አይነት ገጥሞኝ አያውቅም። ደግሞ እኮ እንዲህ አይነት የሸበካ ጭንንቅ ገጥሞኝ አያውቅም። ዛሬ ሌሽ እንግዲህ ጀሊሉ ይወቀው፣ እሱ ይወቀው ማለት ነው። ብዙ ቪዲዮ የመስራት ፍላጎት መጀመሪያ ሞኒ ሳልሆን በፊት የመስራት ፍላጎቴ በጣም ያደገ ነበር። ግን ሞኒ ከሆንኩ በኋላ ብሩ ሲጨፈጨፍ የመስራት ፍላጎቴ ራሱ እየቀዘቀዘ ሄደ። መጀመሪያ ላይቭ ብቻ ነበር የሚያጨናንቀኝ። ሰው ቤት በየላይቭ መዞር ምናምን ብዙም አልነበረም። አሁን ሰው ቤት ዙረትም እየያዘኝ ነው። አይቻልም እያለ ነው ማለት ነው። መድሪ ሽልሐል አይወቀስ ነገር ሆነብኝ። ለማን ይወቀሳል? ለማን ይከሰሳል? በጣም ስሜታዊ ያደርጋል። ግን የሚያዝ ነገር ስላልሆነ ብናደድ ምን አመጣለሁ አይነት ነገር ነው። በራሴው ስራ ጭምር ነው የምስቀውና ለማንኛውም ወሬ አላብዛባችሁ። መፍትሄ ያላችሁ ሰዎች ኮመንት ላይ አስቀምጡልኝ። ያኔ አፕሊኬሽን የተሻለ አፕሊኬሽን ያላችሁ ሰዎች ኤፍኤክስ እጠቀማለሁ። ይሄ ቪፒኤኖች ማልጠቀማቸው አፕሊኬሽኖች የሉም፣ በርናመጆች ማለት ነው። ፒሲ ፎን እጠቀማለሁ። ያኔ ቀረኝ የምለው አፕሊኬሽን የለም። አጋጣሚ እናንተ ጋር ለየት ያለ አፕሊኬሽን ለሸበካ ፋስት የሆነ እንደዚሁም ደግሞ ሌላ የምታውቁት አይነት ሲስተም ካለ እስቲ የሆነ ነገር በሉኝ። ከዛ ውጪ ይሄ የመጨረሻ ይሆናል ማለት ነው። አሁን ላልሞላ ወስኛለሁ። ካልሆነ በዚሁ ጋፕ ማድረግ ነው። ዋይፋይ ትንሽ ተወደደ። ከ200 ብር ያላነሰ ነው ዋይፋይ። ያኔ በ200 ራሱ መፍትሄ አይገኝም። እስከ 250 እስከ 3 ይደርሳል
ከዛ የተሻለ እስከ 150 ድረስ ደግሞ ዋይፋይ አክባሪ ያላችሁ ሰዎች አክብሩኒ 150 ያኔ አሁን እዚህ ከ150 የበለጠ ነው። በሞባይሉ 70 ስትሞሉ የሚገዛውን ቢታካ አስቡት። ዘሪባ ስላለበት ማለት ነው። ሊባራው ላይም እንደዛ ስሞላ በየ15 ቀኑ ሁለት ጀወል ላይ ስሞላ ከአንዱ አንደኛው መፍትሄ ያመጣልኛል እያልኩ ያኔ በጣም ወደ 200 ይገጫል። እስኪ ከ150 200 ድረስ የዋይፋይ ሲስተም ካላችሁ ዋይፋይዋን ላስገዛና እሷ ርካሽ ነች፣ በዋይፋይ ልጠቀም ማለት ነው። ከዛ ደግሞ እስቲ መፍትሄ ያላችሁ ሰዎች ያኔ አሁን የሌሌ ሸሪሃ ምንድነው ዘይንና ሰዋ እነሱ ላይ ደግሞ እሞክራለሁ፣ እነሱን አስገዛለሁ ማለት ነው። ከዛ በተረፈ ሰላማችሁ ብዝት ይበል። ሁሌ ከጎን የሆናችሁ የምታበረታቱ የምትሳሱልኝ እህት ወንድሞቼ ክበሩልኝ። እድሜና ጤና ባላችሁበት ሰላም ያደርጋችሁ። ይህን ቪዲዮ እንግዲህ ላይክ፣ ሰብስክራይብ በማድረግ ይጀምሩት። ለወዳጅ ዘመዱ ሼር እያደረጉ ያሰራጩልኝ። አንዱ ካንዱ ሲሰራጭ ቪዲዮ አንዱ ካንዱ መፍትሄ ሊያገኝ ይችላል። የሆነ አንደኛው ሰው ከአንደኛው የምንወስደው አዲስ ነገር ይኖራልና ይሄን ቪዲዮ አሰራጩልኝ። እስቲ በዚህ ቪዲዮ የሆነች አክባር እንደሚኖር የሆነ አዲስ ነገር እንደሚኖር ተስፋ አደርጋለሁ። ኮመንት እንዳትረሱ። ያኔ ዋነኛው ይሄን ቪዲዮ የምሰራበት ዋነኛው ምክንያቱ ሸበካ አስቸገረኝ። እንደውም የዛሬው ርዕሴ ምንድን ነበረ? የወር ደሞዜ አለቀ። የወር ደሞዜ አለቀ። እና ቤተሰቦቼ ያኔ ርዕሴን ራሱ ይዤ የገባሁት ነበር ዛሬ። የወር ደሞዜ አለቀ። ያኔ በዘበዘኝ የምሬ ነው። እና እስኪ ሼር አድርጉ፣ ይሄን ቪዲዮ ሼር አድርጉልኝ። ያኔ ትብብራችሁ ያስፈልገኛል። ምንም ላይቭ የሚባል መጠቀም አልቻልኩም። ደህና ሸበካ ያላችሁ የትኛው ሸሪሃ ላይ ደህና ሸበካ ይሰራል፣ ያኔ ፋስት የሆነ ሸበካ የሚለውን ጥሩ ዜና እንድታመጡልኝ ሼር እያደረጋችሁ ኮመንት ላይ አሳውቁኝ እላለሁ። ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ። ላይክ ሼር እንዳይረሳ። ሰላማችሁ ብዝት ይበል። መልካም ጊዜ። ሁላችሁም ከጎኔ ለቆማችሁ ከልብ አመሰግናለሁ። ጀዛኩሙላህ